ብራናን በምን አጋጣሚና እንዴት ነበር ያገኙት የዳሰሱት የተገለገሉበት? እኛ ያደግንበት ቤተክርስቲያን ሐመረኖ ኪዳነ ምሕረት ዘዋይ ደብረ ገነት ቅዱስ ጊዮርጊስ ሁለቱም ቦታ ብራና መጻሕፍት አሉ። በአሁኑ ሰዓት ማሽን ላይ ተወረውሩ ያለሽ አትሞ ሊተፋልሽ ይችላል። ለዚህ የሚቀጥለው ሌላ ዓለማዊ መጽሐፍ ሊያትምልሽ። ይሄ ግን ሰውዬ ሁለንተናውን ለእግዚአብሔር ሰጥቶ መዓልትና ሌሊት ዳዊት እየደገመ በጸሎት ስለሚሰራው ቅዱሳን እንኳን እየጸለዩ የሰሩት ቀርቶ ቆሞ የጸለዩበት ቦታ እንኳን ቃል ኪዳናቸው እንደሚባርከን እናውቃለን። ምክንያቱም እነሱ በቆሙበት ቦታ የእግራቸው ትቢያ በረከት እንደሚሆን እናውቃለን። ብራና ለርሶ ምንድነው? አንዳንዶች ሲገልጹት የፊደላት መሳያ ቦርድ ነው ይላሉ። አንዳንዶች ደግሞ ጽሑፍን ረጅም ጊዜ ለማቆየት የሚያገለግል ነው ይላሉ። ብራና የጥንታውያን አብያተ ክርስቲያናት ምልክት ነው። ብራና ሽግግር ነው። በጣም በከፍተኛ ሁኔታ ብራና የሌላት ቤተክርስቲያን ወይንም ሃይማኖት ጥንታዊት ናት ማለት ይከብዳል። ሰላም ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በሜላድ ብራና የዩቲዩብ ገጻችን እንግዳ ይዘንላችሁ ቀርበናል። የዛሬ እንግዳችን በተለያዩ ጉባኤዎች ላይ እናውቃቸዋለን። እንዲሁም ደግሞ በስብከታቸው በትምህርታቸው ደግሞ አንደበተ ርቱዕ የሆኑ መምህር ናቸው። ራሳቸውን አስተዋውቀው ስለ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል እንዲሁም ደግሞ ሃይማኖታዊ የሆኑ ትምህርቶችንም በዛው እናነሳለን ማለት ነው። እንግዳችን አክብረውን የሜላድ ብራና የዩቲዩብ ገጽ ተከታታዮችንም አክብረው ስለመጡ ከልብ እናመሰግናለን። እንኳን በሰላም መጡ። አሜን። እንኳን ሰላም ቆያችሁ። እንግዲህ ቀደም ብዬ እንዳልኩት በተለያዩ መድረኮች እናውቆታለን። ነገር ግን የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን ለእርሶ አዲስ ከሆኑ እርሶ ራሶትን እንዴት ይገልጹታል? እንተዋወቅ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የሜላድ ዩቲዩብ ገጽ ተከታታዮች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የአበው ጸሎትና ምልጃ የጻድቁ አቡነ ተክለ ሃይማኖት ጸሎት በረከት ረድኤት ከሁላችን ጋር ይሁን። እኔ ስሜ መምህር ጳውሎስ መልክዓ ሥላሴ ይባላለው። በአሁኑ ሰዓት ቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ አቡነ አረጋዊ ካቴድራል ስብከተ ወንጌል አገልጋይ ነኝ። እኔ እንደዚህ ነኝ። እንግዲህ በድጋሚ እናመሰግናለን። የሜላድ ብራና የዩቲዩብ ገጻችንን እንዲሁም ደግሞ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል እየሰራ ስላለው ስራ ምን አገልግሎቶችን እየሰጠ እንደሚገኝ ለቤተ ክርስቲያን ለሀገር ቅርስ ምን ያክል እየሰራ እንዳለ በጥቂቱም ቢሆን እንድንነጋገር ፈቃደኛ ሆነው ስለመጡ ማለት ነው። ምናልባት መምህር ለመግቢያችን ይሆን ዘንድ እርስዎ ወደ አገልግሎት መቼና በየትኛው እድሜ ላይ ተቀላቀሉ? እንዴትስ ነበር አጋጣሚው? ለመግቢያችን እንዲሆነን እስኪ ያካፍሉን። እኔ ያደግኩት ዝዋይ የምትባል ውብ ከተማ ነው እና በገዳማት የታጠረች ናት። በተለይም ከምንም በላይ አቡነ ጎርጎርዮስ ታላቁ አባት የወንጌል ገበሬ ዛሬ ለኢትዮጵያ ቤተክርስቲያን የወንጌል ምዕራፍ ወይንም የወንጌል ፋና ከፍተኛውን ድርሻ የተወጡ ትልቅ አባት ናቸው። በዘመናቸው እኛ ሕፃን ሆነን አይተናቸዋል። እሳቸው የመሰረቱት ገዳም ያለበት ከተማ ነው ዝዋይ ማለት። እኔ ደግሞ ቤቴ ገዳም ሰፈር ይባላል። ተወልጄ ያደግኩበት። በእርግጥ የተወለድኩት አዲስ አበባ ነው፣ ግን ታዝዬ ስለሄድኩኝ የትውልድ ቦታ የምለው ዝዋይ ነው እና ዝዋይ ለኪዳነ ምሕረት ቅርብ ስለሆነ በአካባቢያችን ዲያቆናት የሚበዙበት የመጀመሪያ የሚገቡበት ቤት ከቤታቸው ወጥተው ቄስ ትምህርት ቤትም ይግቡ የትም የመጀመሪያ ጉዟቸው ኪዳነ ምሕረት ቤተክርስቲያን ነው። ስለዚህ እዛ ውስጥ ነው ያደግኩት። ምኑንም አላውቀው። መነሻዬን እዛ ውስጥ ራሴን ያገኘሁት ከልጅነት ጀምሮ። የአካባቢያችንም ልምድ ነው። በአካባቢያችን ያሉት ልጆች በሙሉ አሁንም ያሉት ልጆች በሙሉ እዛ ሰፈር የኪዳነ ምሕረት ልጆች ነው የሚባሉት። ዲያቆናት ከየቤቱ ይወጣሉ እና እዛ አካባቢ እኛ ሰፈር ሆኖ ኪዳነ ምሕረትን ያልረገጠ ከበሮ ያልመታ ያልዘመረ ማለት ያልቆመ ቤተክርስቲያን ያላደረ አንድም ክርስቲያን የለም። በዚህ ሁኔታ ነው ያደግኩት። መልካም፣ እናመሰግናለን።
እንግዲህ ወደ ዛሬው ጉዳያችን ስናልፍ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል በዋናነት የሚሰራው የብራና መጽሐፍትን ጽፎ ለምዕመናን፣ ለገዳማት፣ ለአድባራት ማቅረብ ነው። የብራና መጽሐፉን ደግሞ ከብራና መፋቅ ወይም ከፍየል ቆዳ መፋቅ ጀምሮ መጽሐፉን ተደጉሶ አገልግሎት እስኪደርስ ድረስ በጣም በከፍተኛ ሁኔታ የሚሰራ ማዕከል ነውና አሁንም ወደ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ከመግባት ያስቀድሜ እርስዎ የቤተ ክርስቲያን አገልጋይ ነዎት፣ ረጅም ዓመት በአገልግሎት ቆይተዋል እንደነገሩኝ ከልጅነት ጀምሮ ማለት ነውና ብዙ ጊዜ የብራና መጽሐፍትን የምናገኘው ደግሞ በቤተ ክርስቲያን አካባቢ ከዛም ደግሞ በመስታወት ውስጥ በሙዚየም በተለያዩ እንደ ልብ ልንዳስሳቸው ልንገለገልባቸው የማንችልበት ሁኔታ እንዳለ ይታወቃልና ብራናን በምን አጋጣሚና እንዴት ነበረ ያገኙት፣ የዳሰሱት፣ የተገለገሉበት? እኛ ያደግንበት ቤተክርስቲያን ሐመረ ነው ኪዳነ ምሕረት ዝዋይ ደብረ ገነት ቅዱስ ጊዮርጊስ ሁለቱም ቦታ ብራና መጻሕፍት አሉ። ኪዳነ ምሕረት ይሁን ጊዮርጊስ ኪዳነ ምሕረት ይመስለኛል። ጊዮርጊስም ተአምረ ኢየሱስ ብራና ነው የሚነበበው እና ለኛ በአማርኛና በግዕዝ የተጻፉ መጻሕፍትን ለንባቡ ሰው ባልበዛ ጊዜ ግዕዙን እንድናነብ ያደርጉናል። እንድናድግ እያነበብን እየተማር እንድናድግ፣ ካለበለዛ ደግሞ ወደ እንትኑ ይመሩናል። ይሄ ወደ ብራናውን ቀስ እያልን እንድንለምድ ወደዛ አማርኛው እንድናነብ ያደርጉናል። ከዛ እነሱ ትልልቆቹ መምህራን ታምረ ኢየሱስ ላይ ሲደርስ የሚያነቡት ብራናውን እና ብራናን በእነሱ እጅ ነው የምናየው። ለመንካት እንኳን ብዙ አይፈቀድልንም። እሱን ለማሳለም እንሻማ ነበር። አንደኛ እንዳልሽው የተደጎሰ ነው፣ ጥቁር ነው። ይሄ ቀዩ ረጅም ዓመት ከመቆየቱ የተነሳ የቀይ ጥቁር ነው እና በቤተክርስቲያኒቱ በቀጸላ በቤተክርስቲያኒቱ ልብስ ይጠቀለላል አለ በትናንሽ ሱቲ ጨርቆች በሱ ተጠቅልሎ ነው የምንሳለመው። እና እኔ ማስታወሰው በልጅነቴ ያንን ታምረ ኢየሱስ ከተነበበ በኋላ የታመሙ ሰዎች ጀርባቸው እንዲዳበስ ይጠይቃሉ ስናሳልም እና አጎንብሰው መጥተው ቆመው የሚሄዱ ልጆች በልጅነታችን እናይ ነበር። እና የብራናን ግርማውን፣ ከፍታውን፣ አስፈሪነቱን በማተሚያ ቤት ገብተው ከሚወጡት መጻሕፍት በተሻለ መልኩ የተአምራት ክንዋኔ እንደሚፈጸምበት በአይኔ በልጅነት ጀምሮ አይቻለሁ። እና ያን ጊዜ የሚለፋበት የሚደከምበትን ሂደት አላውቅም። ነገር ግን ያ መጽሐፍ በጣም ትልቅ ክብር ያለው ሞገስ ያለው መጽሐፍ እንደሆነ አባቶች በሚያደርጉት ጥንቃቄና እኛ እንኳን ስንይዘው መንካት እንደሌለብን እሱ አይችልም ለሱኛው አትስጡት ተብሎ ነው የሚሰጠው። እና በዚህ ልክ አሁን በሕይወት የሉም አብዛኛዎቹ አባቶች በጥንቃቄ ይዘው የብራናን ክብር አሳውቀውናል። እና ብራናን እኔ በጣም ሕፃን ልጅ ሆኜ ትንሽ ልጅ ሆኜ ነው ያየሁት። እንግዲህ ይህንን ካነሳን ለመግቢያችን ማለት ነው ብራና ደርሶ ምንድን ነው በህትመት ከሚወጣው ደግሞ ያው የተለየ እንደሆነ ይታወቃል። እንዳሉት ፈውስ ያለው ነው ከአገልግሎቱ ጎን ለጎን ማለት ነው። እና ብራና ደርሶ ምንድን ነው አንዳንዶች ሲገልጹት የፊደላት መሳያ ቦርድ ነው ይላሉ። አንዳንዶች ደግሞ ጽሑፍን ረጅም ጊዜ ለማቆየት የሚያገለግል ነው ይላሉ። አገላለጹ ብዙ ቢሆንም ግን ትርጉሙ አንድ ብራናን የሚገልጽ ነውና እርሶስ ብራና ጥቅሙ እንዲሁም ደግሞ ለእርሶ እንዴት ነው ብራናን የሚገልጹት? ብራና የጥንታውያን አብያተ ክርስቲያናት ምልክት ነው። ብራና ሽግግር ነው። በጣም በጣም በከፍተኛ ሁኔታ ብራና የሌላት ቤተክርስቲያን ወይንም ሃይማኖት ጥንታዊት ናት ማለት ይከብዳል። ሌሎችም እኛ ጋር ብቻ ሳይሆን በሌሎችም አብያተ ክርስቲያናት እኮ ይህንን አገልግሎት የሚጠቀሙበት አካላት አሉ። በይበልጥ ግን ኢትዮጵያ ውስጥ በስፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይናማ ሊቃውንት ትልልቆቹን መጻሕፍት ከእግዚአብሔር ያገኙበትን በረከት ጽፈውበት ያስቀምጡበት ነበር ትልቁ መሰረታቸው። ስለዚህ ብራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንታዊነቷ ምልክት፣ የታምራት ባለቤት የሆነው ክርስቶስ ኢየሱስ ጉልላቷ መሆኑን ማሳያ፣ ቤተክርስቲያኗም የሞገሷ የክብሯ መገለጫ ነው ብራና። ማንነቷንም የሚያሳዩት መጻሕፍት መካከል ትልቁ ዋናው ብራና ነው። የወረቀት ዘመን በሌለበት ዘመን የነበረ ወረቀት ነው እና ቅድም አንቺ እንዳልሽው ይህንን ለማድረግ አባቶቻችን ከፍተኛ ዋጋ ከፍለዋል፣ ብዙ ዋጋ ከፍለዋል፣ ብዙ ለፍተዋል፣ ብዙ ደክመዋል። እነዚህ አባቶቻችን የደከሙበትን የለፉበትን ያሳዩበት መንገድ ነው። ሌላው ብራናው ከሌላው መጻሕፍት የሚለይበት ቅድም እንዳልሽው ለረጅም ጊዜ ለማቆየት ረድቷል። አሁን በወረቀት የታተሙ መጻሕፍት መልሰን አናገኛቸውም። ብራና ግን ብዙ ጊዜ አንደኛ በተአምራት ከእሳትም ከውሃም ይተርፋል። ሁለተኛ በብራናነቱ ውሃ ውስጥ ገብቶ ይወጣል። የወረቀት ህትመት ግን ውሃ ውስጥ ገብቶ አይወጣም።
ከታምራት ውጪ በማቴሪያል ደረጃ ብራና ማቴሪያሉ ውስጥ ቀለሙን ሲበጠብጡ ዝም ብለው አይደለም፣ ከእጽዋት ቀምመው ለፍተው ወተር ፕሩፍ አድርገው ነው። አንዳንድ የብራና መጻሕፍት ከሌጦ ይሰሩ እንጂ እግዚአብሔር በተአምራት ከእሳት ተርፈው በየአድባራቱ በእኛ ዘመን እንኳን የተቃጠሉ አብያተ ክርስቲያናት ውስጥ መጻሕፍት፣ ሌሎች ነገሮች ሁሉ ተቃጥለው ምን እናገኛለን? ብራና ምንም ሳይሆን የምናገኝበት ጊዜ አለ እና የኢትዮጵያ ቤተክርስቲያን ውስጥ ብራና ከሌሎች መጻሕፍት ይልቅ ትልቅ ክብር አለው። ከዛ ውጭ ደግሞ ብራና የሚያትሙት የሚጽፉት ሰዎች የጥንቶቹ አባቶቻችን በጣም የሚደክሙ የሚለፉ፣ ጸሎት የሚያደርጉ፣ ከአጋንንት ጋር የሚታገሉ ናቸው። የሰይጣን ትልቁ ተልእኮ የእግዚአብሔርን ስራ ማቋረጥ ነው። የብራና ትልቁ ተልእኮ ደግሞ የእግዚአብሔርን ስራ ማስቀጠል ነው። ስለዚህ ሁለቱ መቃረናቸው አይቀርም። እናም ብራና ብርሃናማ ነው። ስለዚህ ብርሃናማው መጻሕፍት በጨለማ ውስጥ በትግል በተግዳሮት ያልፋል እና ብዙ ጊዜ መጻሕፍትን የሚጽፉ አባቶች በሰይጣን ይፈተናሉ፣ በአጋንንት ይፈተናሉ። በብዙ ነገር ውጊያ ይበዛባቸዋል። በዚህም በዛም ብርቱ ሰልፍ አለባቸው። ብራና የሚይዝ ሰው ከፍተኛ ፈተና አለበት። ምክንያቱም ብራናው ነጥሮ ከወጣ በኋላ ጥንታውያን አባቶቻችን የሚያዘጋጁባቸው መንገዶች አሉ። ወደ ውሃ ይጥሉታል፣ ምንም ሳይሆን ይቀራል። ወደ እሳት ቢጥሉት ደግሞ ሳይቃጠል ይወጣል። ድውያን ላይ ሲያስቀምጡት ይፈውሳል። ይሄም ደገኛ መጽሐፍ ነው ብሎ ያስቀምጡታል። ከዛ ምን ያደርጉታል? ያንን ጽሑፍ ወዲያው ወደ ብራና ይገለብጡታል። አብዛኛዎቹ የቤተክርስቲያናችን መጻሕፍት ወደ ብራና ሲጻፉ ከየት አምጥተው ጻፉት የሚለው ጥያቄ ሊነሳ ይችላል። የግብፅ መጻሕፍትን፣ የሶሪያ መጻሕፍትን ጥንታውያት አብያተ ክርስቲያናት ቀድመው እንደ ስንክሳር ያሉ መጻሕፍትን አባቶቻችን በእጃቸው ነው የተረጎሙት። አሁን ነው እኮ በማተሚያ ቤት የተጻፈው። ይህንን ለማድረግ አንድ ሰው አንድ ሙሉ ቅዱሳት መጻሕፍትን፣ ሃይማኖተ አበውን፣ የተለያዩ መጻሕፍትን በብራና ጽፎ ለማስቀረት እድሜውን በሙሉ ሊፈጅ ይችላል። የፍየል ሌጦ እንደተገኘ አይጻፍበትም። ይፋቃል፣ ይታሻል፣ በብዙ ነገር ይለፋል፣ ይደከምበታል። ከዛ ሁሉ በኋላ ቀለም መቀበል እንዲችል ሆኖ ይወጠራል። ከተወጠረ በኋላ መስመሩ ይሰራለታል። ግራውን፣ ቀኙን፣ ፊትና ኋላው፣ ህዳጉ፣ ከላይና ከታች ያለው እያንዳንዱ ነገር ቅርጹ ከተሰራ በኋላ በማይታይ መስመር እንደገና ይሰመራል። በጥንቃቄ ፊደሎቹ በአጣጣል ይቀመጣሉ። ያ ሁሉ ተለፍቶበት ከመጣ በኋላ ጸሎት ይደረግበታል። በሜሮን ይከብራል፣ ከንዋያተ ቅድሳት አንዱ ስለሆነ። ከዛ በኋላ ትልልቅ አገልግሎቶች ይሰጣል። ስለዚህ ከሌሎች ህትመቶች ብራና ትልቅ ዋጋ አለው። በእኛ ዘመን እንኳን እዚህ አጠገባችን ጋር ለገጣፎ አቡነ ኪሮስ ብንሄድ የብራናውን መጻሕፍት ትልቁን ገድል የአቡነ ኪሮስን ገድል አዝለው መካኒቱ ልጅ እየወለደች ይዘዋቸው የሚመጡ ልጆች ብዛታቸው በየወሩ እዛ ጋር ሄዶ ቆሞ ማየት ይቻላል። የገብረ መንፈስ ቅዱስ የጻድቁን ገድል ተሸክመው ወደ ሙገር የሚገኘው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ገድሉን እየተሸከሙ መውለድ ያቃታቸው እናቶች ገድሉን የብራና ገድሉን ተሸክመው ሲፈወሱ እናያለን። የቅዱስ ጊዮርጊስ ገድል በርካታ ድውያንን ይፈውሳል። ስለዚህ ከሌሎች ህትመቶች ብራና ተአምራት ለማድረግ የብዙ አባቶች ደግሞ ከኃጢአት ራሳቸውን ጠብቀው ለመቆየት ይረዳቸዋል። ከቅዱሳት መጻሕፍት ጋር ዕድሜን ማርዘም ከሰይጣን ጋር ሳይገናኙ ወደ እግዚአብሔር መሄድ ነው በራሱ። አንድ ትልቅ ግብረ ሕማማት የሚጽፍ አባት ጽፎ እስከሚጨርስ ዕድሜው ሊገፋ ይችላል። ቀለም ሲቀምም፣ ብራናውን ሲያዘጋጅ፣ የፍየል ቆዳ ፍለጋ ሲንከራተት፣ ከዛ ሲወጥር፣ በጨውና በተለያየ ነገር እያሸ ሲያለፋ፣ ከዛ መልሶ ሲጠርስ፣ ሲሰፋ፣ ሲደጉስ፣ ቅርጹን አስይዞ ገጹን ሰርቶ መጨረሻ ላይ ያን ሁሉ ደካክሞ ሰርቶ እስከሚጨርስ ብዙ ዓመት ይፈጅበታል። ያን ሁሉ ዓመት መጻሕፍት የሚጻፉት በንጽህና ነው። በአሁኑ ሰዓት ማሽን ላይ ተወረውሮ ያለሽ አትሞ ሊተፋልሽ ይችላል። ለዚህ የሚቀጥለው ሌላ ዓለማዊ መጽሐፍ ሊያትምልሽ። ይሄ ግን ሰውዬ ሁለንተናውን ለእግዚአብሔር ሰጥቶ መዓልትና ሌሊት ዳዊት እየደገመ በጸሎት ስለሚሰራው ቅዱሳን እንኳን እየጸለዩ የሰሩት ቀርቶ ቆሞ የጸለዩበት ቦታ እንኳ ቃል ኪዳናቸው እንደሚባርከን እናውቃለን። ምክንያቱም እነሱ በቆሙበት ቦታ የእግራቸው ትቢያ በረከት እንደሚሆን እናውቃለን። ስለዚህ የብራና መጻሕፍት መኖር አሁንም በልፋት ስለሚሰራ ማተሚያ ቤት የሚገባ ቴክኖሎጂም ስለሌለው ትልቅ በረከት አለው። ከሌሎች መጻሕፍት ይልቅ ድውያንን ለመፈወስ፣ ጥያቄ ለመመለስ፣ ታሪክን ለማስቀረት፣ ረጅም ዘመን ለማቆየት እና ለልዩ ልዩ መንፈሳዊ አገልግሎቶች ይረዳልና ከወረቀት ይልቅ ብራና አሁንም ግንባር ቀደም ነው። እግዚአብሔር ያክብርልን መምህር። እንግዲህ አሁን የገለጹትን ሁሉ ለማሳካት ደግሞ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል እየሰራ ይገኛልና የዚህ ማዕከል ዓላማን እንዴት ያዩታል? ዓላማውስ ምንድን ነው? የተቋቋመበት በጣም ደስ የሚል ነው። ሜላድ እንግዲህ ሲቋቋም ያው
ገዳማውያን አባቶች እጅግ ታራሚ ጸዋሚ አጽንኦ በዓታቸውን አጽንተው ሁለመናቸውን ጻድቁ ደጅ ላይ ጥለው ባሉ በአንድ ትልቅ መናኝ መንፈሳዊ አባት ነው አባ ኪዳነ ማርያም ይባላሉ። እሳቸው የንስሐ ልጆቻቸውን ይዘው ተቀምጬ ዝም ብዬ እዚህ ቁጭ ብያለሁ፣ ተቀምጬ ዝም ብዬ ከማይ ለትውልዱ አንድ ነገር ላትርፍ ብለው ልጆቻቸውን ሰብስበው ያቋቋሙት ማዕከል ነው። ማዕከሉ ጥቅም ያለው ማዕከል አይደለም፣ ለትውልዱ ለመጥቀም እንጂ ለራሱ ለመጠቀም የተቋቋመ አይደለም። እና ትልቁ የሜላድ ዓላማው ምንድን ነው? ከዘመኑ ጋር የሚራመድ የብራናን ቴክኖሎጂ ማሳደግ ነው። ትልቁ ዓላማ ይሄ ነው። ብራና ማንነቱን ይዘቱን ሳይስጥ ከፍየል ወይንም ከበግ ቆዳ ከዚያ ከሌጦ የሚሰራ መሆኑን እንደቀጠለ፣ ነገር ግን ዘመናዊ በሆነ መልኩ ለሁሉም መዳረስ የሚችልበትን ሁኔታ ከልምድ በዘለለ በስልጠና የታገዙ ደቀ መዛሙርትን በማፍራት ባለሙያዎች እንዲጽፉትና በጥንቃቄ መጽሐፉ ለትውልድ እንዲደረግ ለማድረግ የተዘጋጀ ነው። ከዚህ በፊት የነበረው በልምድ የነበረ ስራ ስለነበረ አሁን ግን ዘመኑን የዋጀና በዘመናዊነት የታገዘ እንዲሆን ዋና ዓላማው ይሄ ነው። ሁለተኛው ደግሞ የብራናን ክብር ከፍ ለማድረግ ነው፣ ከዘመኑ ጋር ለማስኬድ። ይሄ በጣም ደስ የሚል ነው። ምክንያቱም አሁን ባለንበት ዘመን ዲጂታል ዘመን ሆኗል እና በርካታ ሰው ከማንበብ ይልቅ ወደ ማዳመጥ መጥቷል። አንድ ትልቅ እኔ በጣም የምወደው ደራሲ ፌስቡክ ላይ ምን ጽፎ አየሁኝ፣ እንግዲህ ሰው ከማንበብ ይልቅ ወደ ማድመጥ ስለሄደ መጽሐፍቶቼን በዩቲዩብ አድርጌያለሁ ሰብስክራይብ አድርጉኝ ሲል ሰማሁት። በጣም ውስጤ በጣም አዘነ። ማለት ከዚህ በኋላ የሚያነብ ትውልድ የለም። ጥሩ ነው ዲጂታሉን ማየት መከታተሉ፣ ቴክኖሎጂ እጅሽ ላይ ቶሎ ማግኘቱ ጥሩ ነው። ግን የምታገኘው ንባቡን ነው። ንባብ ብቻ ደግሞ ሲገኝ አይጠቅምም። የብራና መጻሕፍት ግን በአካል ሲገኙ ቅድም ያልናቸውን በረከቶች ያስገኛሉ። እና እነዛ ነገሮች አጥቶ ነው ሰው የቃል ጸሎት የሚጸልይ ሰው እኮ አለ። ጸሎቱን ከጨረሰ በኋላ እንኳን ምንድን ነው የሚያደርገው? በጸለየበት አፉ ምራቁን እንትፍ ብሎ ፊቱን ይዳብሳል እኮ። ምክንያቱም እዛ አካባቢውን ቀይሮታል። ለረጅም ሰዓት ካፉ የወጣው ቃለ እግዚአብሔር ያን አድርጎታልና ምራቁን ቀይሮለታል። ይሄ ደግሞ በዘመኑ ይሄ ወተር ኤንድ ሚሞሪ የሚል ገጽ ላይ ብታይ ምንድነው ውሃ ከሰው ባህሪ የተነሳ በጎም መጥፎም ገጽታ ያሳያል የሚል ላይ ደርሰዋል። ጸበልን ላለማመን የተደረገ ጥረት ነው። የእግዚአብሔር መንፈስ በውሃም ላይ ሰፎ ነበር የሚለውን የመጽሐፍ ቅዱስን ቃል ላለመቀበል ዓለም ያመጣው ነው። ግን አንድ ሰው ሁለት ውሃዎች ይዞ በአንዱ ላይ ክፉ ተናግሮ በአንዱ ላይ በጎ ተናግሮ ጠዋት ሲነሳ በጎ የተናገረበት ጥርት ብሎ ክፉ የተናገረበት ጠቁሮ አገኘው ይላል። አካባቢን የሰው ባህሪ ያበላሻል። በዚህ ልክ ነው ያለ ነው። ስለዚህ ሲጸልዩ ያን ያደርጋሉ። የቃል ጸሎት በብራና ላይ ደግሞ ሲሆን ከደገሙበት በኋላ ከጸለዩበት በኋላ ጸሎቱን ካደረሱበት በኋላ ሲደባበሱት ምን ያህል ሊለውጥ እንደሚችል አስቡ። ስለዚህ ያንን ዘመን መልሶ እንዲመጣ ለማድረግ ይረዳል። ያ ብቻም አይደለም። በዲጂታል ዘመን ሰዎች አሁን በአሁኑ ሰዓት እጁ ላይ የሚያስር የሰው ቁጥር በጣም ቀንሷል። ለምን? ስልካችን ላይ ስለሆነ ነው። ስለዚህ ስልካችን ነው ሰዓት የሚነግረን። ሰዓት ራሱ አናውቅም። አሁን ድሮ ጥላ አይተን ሰዓት እናውቅ ነበር። ሰው ከተፈጥሮ ወደ ዘመናዊ ነገር ሲሄድ የራሱን ያለውን ነገር እያጣ ነው የሚሄደው። ሊያገኝ የሚችላቸውን በርካታ ነገሮች አጥቷል። ስለዚህ እነዚህ ያጣቸውን ነገሮች ደግሞ መልሶ ሊያገኝ የሚችለው ወደ ቀደመው ክብር ሲመለስ ነው እና በአንድ በተን መጽሐፍ ቅዱስ እየጫኑልን ነው በዲጂታል የብራናው መጽሐፍት በሙሉ ገድላትና ድርሳናት ስልካችን ላይ አሉ። አሁን ስልኬ ላይ ብዙ ነገር አለኝ። ግን ይሄ ነገር አለኝ ብዬ ብራናን መገፋ ከሆነ ስልኬ ሲጠፋ አብሮኝ ይጠፋል። ብራና ግን የሚቀመጥ ስለሆነ ካለበት ፈልጌ መልሼ አገኘዋለሁ። ቤተክርስቲያን ደግሞ ቅርስ በማቆየት ባለታሪክ ናት። ብራናዎቿ መቀመጡ ነገ መጻሕፍት ገልብጦ በእግዚአብሔር ቦታ የራሱን ስም ሊያደርግ የሚዘጋጅ ዓለም እኮ ይመጣል። አሁን እንኳን ይሄ እንኳን የጽሁፍ ዘመን እንኳን ሳይጠፋ እኮ ኢትዮጵያ የሚለውን ቃል በሙሉ ሱዳን እየተባለ መታተም ደርሶ ነበር አይደል? በዛ የቀደሙት ጠንካራ አይናማ ሊቃውንት የሆኑ አባቶች ባደረጉት ሙግት ነው ነገሮች ሆልድ የተደረጉትና የተመለሱት። የትላንት ታሪካችን ነው እና ኢትዮጵያን ሱዳን እያሉ የሚያትሙ መጻሕፍት ተገልጠው ነበር። በቅርብ ጊዜ አሜሪካን ሀገር ላይ የአስርቱን ትእዛዛት ተጽዕኖ ከህዝቡ ላይ እናነሳለን የሚል ዘመቻ ተነስቷል። በእግዚአብሔር ላይ የዘመተ ትውልድ አለ። ይሄ ሁሉ ነገሮች ዲጂታል ሲሆኑ ጠርጎ ለማጥፋት ጥንታዊ ታሪክ ደግሞ ከጠፋ ሁሉም ነገር ይበላሻል። ስለዚህ ሜላድ ዓላማው ታሪክን፣ ጥንታዊነትን፣ እውነትን ለሚቀጥለው ትውልድ ማቆየት ነው። ዲጂታል እንዳያጠፋው ማኑዋል እንደሆነ ግን ክብሩን ጠብቆ ከፍ አድርጎ በደረጃ
ዘርፉን የማስፋት ዓላማ ነው ያለው። ሌላው የብራና መጻሕፍት ዕውቀት ያለውን የሰው ኃይል ቁጥር ለመጨመር ነው ትልቁ ዓላማው። ሜላድ ጥንታዊ የብራና መጻሕፍት ማሰልጠኛ ማዕከል ነው እና ወደፊት በርካታ ደቀ መዛሙርትን እያፈራ ጽሑፎቹን ወይንም ደግሞ የተለያዩ መጻሕፍት ለትውልዱ እንዲዳረሱ በርካታ ጸሐፊያን እንዲጨመሩ ያደርጋል። ጥንት በየገጠሩ የነበሩ ሰዎች ናቸው ጽፈው የሚለቁት። አብያተ ክርስቲያናት በየአጥቢያቸው ነው የሚያስቀምጡት። ያን ጊዜ ህትመት በሌለበት ጊዜ ገጠር ውስጥ እነዚህ መጻሕፍት ተገኝተው ነው እስካሁን ትውልዱን እዚህ ያደረሱት። አሁን ደግሞ ጥርት ባለ መልኩ በተጠና መልኩ ዘመናዊ በሆነ መልኩ የፊደል አጣጣሉ ይሄ ትውልድ ሊያነበው በሚችለው መልኩ በትክክል ተጽፎ ተስተካክሎ እንዲቀርብ የሚረዳ ነው እና ብቁ የሆኑ ንጹሐን የሆኑ በምግባር የታገዙ መንፈሳዊ ሕይወት ያላቸው ይዘታቸውን እንደጠበቁ በመንፈሳዊ ምግባር ታንጸው ከዚያ በኋላ የጥንቱን የአባቶቻቸውን ታሪክን ከነመንፈሳዊ ሕይወት ጋር አያይዘው የሚመጡ ጸሐፊያንን ለማፍራት ነው ትልቁ ዓላማ። ሌላው ደግሞ ማዕከላዊ የሆነ ነገር የመፍጠር ዓላማ ነው። የልምድ ልውውጥ ያለው ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ብራና ጽሑፍ የሚለማመዱ ደቀ መዛሙርት ሁሉም ተለማምደው አንድ ይሆናሉ። ድሮ ምንም ነገር የለም ነበር። የልምድ ልውውጥ የለም፣ የሕግ ማዕቀፍ የለም። እዚህ ቦታ ላይ እንዲሆን የተበተነ ዝርው ነው። ጎንደር ላይ የተጻፈው ብራና ጎጃም ላይ ከተጻፈው ብራና ጋር ሲመሳከር የታሪክ ፍልሰት፣ የቁጥር ጉድለት፣ የገጽ ስህተት፣ የተለያዩ ነገሮችን ሊያመጣ ይችላል። ምክንያቱም ሁለቱም ኦሪጂናል ቴክስት የማግኘት እድላቸው የመነመነ ነው። ስለዚህ ሁለቱን የሚያስታርቅና የቀደሙትን የመጀመሪያዎቹን ጥንታውያን አባቶች ታሪክ መልሶ የሚያመጣ ስራ ለመስራት በማዕከል የታቀፈ አሁን ሜላድ ደብረ ሊባኖስ ነው። በኢትዮጵያ ማዕከላዊ ቦታ ላይ ያለ ነው። ስለዚህ ከአራቱም አቅጣጫ የሚመጡት የብራና ጽሑፍ ተለማማጆች ቀለሙ እንዴት እንደሚበጠበጥ፣ ከምን አይነት እጽዋት እንደሚዘጋጅ፣ እንዴት ተደርጎ ጽሑፉ እንደሚጻፍ፣ ከተጻፈ በኋላ እርማቱ እንዴት እንደሚከናወን እያንዳንዱን ነገር አይቼዋለሁ እና ወደ ጥንቱ የአባቶቻችን ታሪክ በታሪክ ወደ ሰማነው መልሶኛል። ስለዚህ ያንን መልሶ ለማምጣት ይረዳል እና ትልቁ ዓላማ ይህንን ለማምጣት ነው።